እሱ ወደደን እንዲሁ ያለ ዋጋ እንዳንጠፋበት እንዳንሞት በእውነት መረጠን። በእግዚአብሔር ተወድጃለሁ፣ በእግዚአብሔር አብ፣ በእግዚአብሔር መንፈስ ቅዱስ፣ በእግዚአብሔር ወልድ እኔ ተወድጃለሁ፣ ልጅ ተብያለሁ። ኢየሱስ ጌታ ነው። ታዲያ ለዚህ አምላክ ምን ይገባዋል? ለዚህ አምላክ ምን ይዘንለት መተናል? ለዚህ አምላክ ምን ልንሰጠው መተናል? በእውነት ምናችንን ልናቀርብለት? በእውነት እርሱ አለ ምንድነው እኔ ከናንተ የምፈልገው አለ። ምንም አለ ሁሉ ነገር የኔ ነው አለ። ብሩ ብትሉ የኔ ነው፣ ወርቁ ብትሉ የኔ ነው፣ በቃ የምታዩት ነገር ሁሉ የኔ ነው። ከናንተ የምፈልገው አለ አንድና አንድ ነው አለ። ከአንደበታችሁ የሚወጣ ምስጋና የሚሰዋልኝ እርሱ ያከብረኛል አለ። በዛ ውስጥ ማዳኔን አሳየዋለሁ አለ። አዎ እግዚአብሔር ሆይ በእውነት ብዙ ነገሮች አሉን እንዳናመሰግን የሚጎትተን፣ እንዳናከብር ጌታ ሆይ የሚያደርገን፣ አእምሯችንን የሚይዘን። ዛሬ ግን እግዚአብሔር ሆይ ከዚህ አመለካከታችን ከዚህ ሀሳቦተን አንተን እናመሰግናለን። ተመስገን እንበለው። በቃ ዝም ብለን እስቲ ሌላ ባንልም ተመስገን እንበለው። በቃ በእውነት ዝም ብለን በቃ የመስቀሉን ስራ እያየን ተመስገን እንበለው። ያን የሚፈስልን መንፈስ አለ፣ ያን የሚመጣልን መታደስ አለ፣ ያን የሚመጣልን ኃይል አለ፣ ያን የሚመጣልን በእውነት በረከት አለ። ዝም ብለን በቃ ጥያቄዎቻችን ወደኋላ ገለል አድርገን፣ አዎ በሰው ላይ ብዙ ጥያቄዎች አሉ። ዓለም ከጥያቄ አልፋ አታውቅም። ምክንያቱም በዓለም ሳላችሁ መከራ አለባችሁ ብሏል። ስለዚህ ይህ መከራ ደግሞ በእውነት በቃ ተነግሯል። ነገር ግን ክርስቶስ ምን አለ? እኔ ዓለምን አሸንፌአለሁ አይዟችሁ አለ። ዛሬ በእውነት ብዙ የሚያስጨንቁ ነገሮች አሉ። አንዱ ሲሞላ አንዱን ስንለው አንዱ በቃ የማይሞላ ዓለም ላይ ነው ያለ ነው። ነገር ግን በእውነት ኢየሱስ ያዘጋጀልን ይበልጣል። ኢየሱስ ያሰበልን ይበልጣል። በእውነት የዚች ዓለም ነገር ያበቃል። ዘላለም በዚች ምድር ላይ ተጣብቀን አንኖርም። በሰማይ እግዚአብሔር አምላክ ያዘጋጀልን ስፍራ አለ። ሰው ያላየ የሰው ዓይን ያልተመለከተው የሰው እጅ ያልሰራ መኖሪያን አዘጋጅቶልናል። በዛ ደግሞ በጉ ብርሃኗ ነው። ሌትና ቀን በዛ ቦታ የለም። ሁሌ ብርሃን ነው። ሐዘን የለም፣ ትካዜ የለም፣ ሮሮ የለም፣ ለቅሶ የለም። ሁሌ በዙፋኑ ላይ በምስጋና ውስጥ ሆነን ነው የምናልፈው። ዛሬ ይህንን እያሰብን ይህንን እየተመለከትን ይህ እድል ያላገኙ ይህንን እድል በእውነት ማን ነው የሚያሳየን ብለው ዛሬ በእውነት የሚንከራተቱ በቤታቸው የተቀመጡ በጭንቀት ውስጥ ያሉ በፍርሃት ውስጥ ያሉ በህመም ውስጥ ያሉ ብዙዎች ናቸው። ዛሬ ግን ይሄው እኛ መተናል። በእውነት ጌታ ሆይ አስባቸው፣ እነዛንም በቤታቸው ያሉትን የተጨነቀች ነፍስ ዛሬ በኢየሱስ ስም ትረፍ። በዚህ በሃኖቨር ላይ እኛ እዚህ በተሰበሰብንበት ሰዓት እግዚአብሔር በብዙ ጭንቀት ያሉ፣ በብዙ ፍርሃት ያሉ፣ በብዙ ቀንበር ውስጥ ያሉ፣ በብዙ ትብታብ ውስጥ ያሉ ዛሬ በኢየሱስ ስም መፈታት ይሁንላቸው። በእውነት አንድ ነገር ልናስብ ይገባናል። እኛ የእግዚአብሔር ልጆች ነን። በእምነት የምንጸልየው ጸሎት እግዚአብሔር ይሰማል። በእውነት አንዳንዴ ሞኝ ይመስላል የምንጸልየው ጸሎት። ይሄ ዝም ብሎ ምንድነው የሚሉት ተብሎ ለሰው ግራ ሊያጋባ ይችላል። ነገር ግን እኛ የምንጮኸው ሁሉን ወደሚችለው ወደ እግዚአብሔር አምላክ ነው። ምክንያቱም ባለፈው በጾም ጸሎት ጊዜ ምን ብለን ነበር የተነሳ ነው? ወደ እኔ ጩህ እኔ እመልስልሃለሁ፣ አንተ የማታውቀውን ድንቅና ኃያልን ነገር አደርጋለሁ አለ። ዛሬ ድንቅና ኃያል ነገር የምንለው ምንድን ነው? እኛ እዚህ ሆነን ስንጮህ እግዚአብሔር ግን በቤታቸው ያሉትን፣ በስርዓት ውስጥ ያሉትን፣ በቀንበር ውስጥ ያሉትን፣ በተለያየ ነገር ያሉትን ፈቶ ነፃ አድርጎ በእውነት በዚህ ቦታ እግዚአብሔር ይመለካል። በዚህ ቦታ የእግዚአብሔር ስም ይጠራል። በዚህ ቦታ መዳን አለ፣ በዚህ ቦታ ፈውስ አለ ብለው ይመጣሉ። ምን ስለሆነ? እግዚአብሔር አምላክ ራሱ ምልክታችን ስለሆነ። ስለዚህ ወደ እኔ ጮኻለን አምላክ ዛሬ በእውነት እንጮኻለን፣ እንቃትታለን። ወደሚሰማን ወደሚያይን በእውነት ሰምቶም ወደሚመልስልን አምላክ እንጮኻለን። ሰው ሰምቶ ምን ያደርጋል? እሺ
እሺ ብሎ ከኛ ዞር ሲል ሊረሳው ይችላል። ኢየሱስ ጌታ ነው። የኛ አምላክ ግን የነገርነውን የማይረሳ የጠየቅነውን የማይረሳ በእውነት ምንም ነገር ውስጥ እንሁን እኛ እንኳን እሱ ረስቶ ምን ብላችሁኝ ነበረ፣ ምን ነግራችሁኝ ነበረ እስቲ አስታውሱኝ ብሎ የማይል አምላክ ነው ያለን። እንደውም እኛ ስንረሳው እሱ አይረሳም። እኛ እንኳን ረስተነው በእውነት ብዙ ነገሮችን ብለን ባንበሳት እሱ ግን እያስታወሰን ቀኗን፣ ሰዓቷን፣ ደቂቋን ሁሉ ሳይቀር እያስታወሰን በእውነት የሚረዳ አምላክ ነው። የሚያግዝ አምላክ ነው። እንደ ኢየሱስ ያለ ማን አለ? እንደ አምላካችን ያለ ማን አለ? በእውነት በጣም ይገርመኝ ነበር አንድ ነገር እያሰብኩ የሆነ ነገር ፈልገን ማለት ለኑሯችን፣ ለቤታችን፣ ለትዳራችን ብዙ ነገር ፈልገን ያን ነገር እስከምናገኘው ድረስ ያጓጓናል፣ ያሳሳናል። ባገኘሁት ወይኔ እንላለን። ግን እጃችን ውስጥ ሲገባ ምን እንላለን? ወይ ለዚህ ነው ይሄ ሁሉ የለፋውበት፣ ለዚህ ነው ይሄን ሁሉ ድካም የደከምኩት እንላለን። ኢየሱስ ግን ሁሌም አዲስ፣ የማይሰለች በቃ ይሄ የማይመር የማይጎመዝዝ አንድ ምግብ እንኳን ሰርተን ጣፍጦ ለአንድ ቀን እንበለዋለን። የሚቀጥለው ቀን ግን ወይ ይሻግታል ወይ ደግሞ እኛ ከረሳ ነው ይበላሻል። ኢየሱስ ግን ሁሌም አዲስ የሚጣፍጥ በእውነት እንደሚፈስ እንደ ማር ሁሌም በቃ ውስጣችንን የሚያረሰርስ ውስጣችንን የሚያለመልም ቃለን። ግን እዚህ ስንመጣ የሆነ የሚያረሰርስ መንፈስ አለ። እንዲህ ስሙን ስንጠራ ከቅዱሳን ጋር እንዲህ የሆነ የሚፈስ ነገር አለ። በቃ ኢየሱስ ተብሎ ስሙ ሲጠራ የሆነ ነፍሳችን ደስ ትሰኛለች፣ ነፍሳችን ሐሴት ታደርጋለች፣ ነፍሳችን በቃ በእውነት በሐሴት ውስጥ ትሞላለች። ለምን ሲባል ኢየሱስ ሁሌም እሱ ሕያው ነው። ሕያው የሆነውን አምላክ ስለምንጠራ ውስጣችን ሁሌም በሕይወት እንዲኖር ያደርጋል። በእውነት ሙት የሆነ አምላክ አይደለም የምናመልከው። ኢየሱስ ጌታ ነው። አሳፍ ምን አለ? ያው ቃሉን ታውቁታላችሁ። ልክ ተመለከተና ዙሪያውን ሲመለከት ሲያይ ውስጡ ትንሽ ቅናት ነገር ገባበት። ምን አለ? በቃ እንደዚህ አይቼ ቀናውን፣ የዓለምን ልጆች አይቼ ቀናውን። እነሱ እንደዚህ ሆንላቸዋል፣ የያዙት ነገር ይባረካል፣ የጨበጡት ነገር ሁሉ ነገር በቃ ቶሎ ቶሎ ነው የነሱ ነገር የሚሆንላቸው አለ። ስለዚህ እኔ ግን አንተን እያመለኩ የመዘምራን አለቃ ሆኜ ነገር ግን ምንም ነገር የሌለኝ ባዶ እያለ ራሱን በቃ በእንደዚህ አይነት መንፈስ ውስጥ ሲሆን የእግዚአብሔር መንፈስ አይኖቹን ሲያበራ ግን ምን አየ? እነዛ ሰዎች በገደል አፋፍ ያው በድጥ ስፍራ እንዳሉ ተመለከተና ውድቀታቸውን ሲያይ እንደገና መንኮታኮታቸውን ሲያይ ያኔ ምን አለ? እግዚአብሔርን ማመስገን ጀመረ። ተኝቶ ይሆናል እስቲ ቀስቅሱት የሚባል አምላክ አይደለም። ዓይን የሰራ አያይምን? ጆሮን የፈጠረ አይሰማምን? እጅን የሰራ አይዳስስምን? እግርን የሰራ አይራመድም? የኛ አምላክ ሕያው አምላክ ነው። የሚሰማ የሚመልስ የሚናገር እንደገና የሚዳስስ ተራምዶ የሚያራምድ ተሻግሮ የሚያሻግር በውሃ ላይ የሚያራምድ ባህሩን የሚከፍል አምላክ ነው። በእውነት ምንጭን የሚያፈልቅ አምላክ ነው። ምድረ በዳውን የሚያለመልም አምላክ ነው። እውነት የደረቀውን ምድረ በዳ ገነት የሚያደርግ አምላክ ነው። በበረሃ መንገድን የሚያዘጋጅ አምላክ ነው የኛ አምላክ። ስለዚህ ለዚህ አምላክ ምን ልትሰጡት ነው የመጣችሁት? ምንስ ልትሰውለት ነው የመጣችሁት? ምንስ ልታደርጉለት ነው የመጣችሁት? በእውነት ከልብ የሆነ ምስጋና እናቀርብለት። ሌላ ምንም አይፈልግም እሱ። እንስጥ ብንልማ ዕዳችን እኮ ብዙ ነው። ዕዳችን እኮ ብዙ ነው ወገኖቼ። ክርስቶስ ደሙን ባያፈስልን በደሙ እኮ ሕይወትን ባናገኝ እኮ ዕዳችን ብዙ ነበረ። እንኳን ልንከፍለው አይደለም በዕዳ ላይ ዕዳን እየጫንን ነበር። ግን ክርስቶስ ስለኛ ሞተና ደሙን አፍስሶ የኃጢአት
በደላችንን አጥቦ ከዕዳ ነፃ ወጣን። ኢየሱስ ጌታ ነን። ዛሬ ነፃ የወጣን ሰው ነን። በዕዳ ያለበት ሰው ምን ያደርጋል? ሁሌ ይሸማቀቃል። ነገር ግን ከዕዳ ነፃ የሆነ ሰው ምን ይሆናል? በእውነት በድፍረት ይራመዳል። ዛሬ እኛ ከዕዳ ነፃ ነን። ኢየሱስ ጌታ ነው። የኃጢአት ዕዳ የለብንም። የሚከሰን የለም። ከሳሻችን ተጥሏል። በእውነት እግዚአብሔር አምላክ ጥሎታል። ለምን ብሎ የሚከስበት ነገር የለም። ሊከስ ሲመጣ በእኛ ላይ የሚያው የማንን ደም ነው? የክርስቶስ ኢየሱስን ደም ነው። ለምን? በክርስቶስ ኢየሱስ ታትመናል። ልጆች ተብለናል። ስለዚህ ኢየሱስ ጌታ ነው። ለዚህ አምላክ በእውነት ምስጋና ይገባዋል። እግዚአብሔር ሆይ እናመሰግናለን። ቀኑ ሰዓታችንን ተባረክ። እግዚአብሔር ክበርበት። በዝማሬ ውስጥ አንተ ተናገረን፣ በቃል ውስጥ አንተ ተናገረን። ሰማን። በእውነት ኢየሱስ ጌታ ነው። የወደደን አምላክ ስሙ ይባረክ። ተባረኩ። ወደ ዝማሬ እንሄዳለን። Wabru
መድኃኒቴ ጌታዬ ባንተ ነው የጣፈጠው ኑሮዬ ስለሆንክ ባለውለታዬ አይቋረጥም ምስጋና እያለ እናመሰግናለን። ሃሌሉያ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። እናመሰግናለን መድኃኒታችን ስለሆንክ ጌታ ሆይ እንወድሃለን። አባባ እንወድሃለን።
ባለፈው ሳምንት ቅድም እህታችን ምህረት በጸሎቷ ውስጥ እንደተናገረችው እግዚአብሔር ረድቶን ለአንድ ሳምንት ያህል ጾም ጸሎት ይዘን የምንችል ሰዎች ገብተን ጸልየናል። በጣም በማይታየው ዓለም ላይ ብዙ ትልልቅ ነገር ተሰርቷል። የእግዚአብሔር ስም ብሩክ ይሁን። አሜን። ስለዚህ አሁንም መበርታት አለብን። አሁንም መጸለይ አለብን። ነገ ደግሞ ያው የቤተክርስቲያኑ የእህቶች ስብሰባ አለ። እግዚአብሔር እንዲረዳቸው ያው እንጸልያለን። እግዚአብሔር እየረዳቸው ነው። የእነሱ መሰባሰብ ላይ እኛ በጣም
ይጠቅመናል። ስለሚጸልዩ መበርታታቸው ለቤተ ክርስቲያን ምን ይሆናሉ? የጀርባ አጥንት ይሆናሉ። በተረፈ እግዚአብሔር ደግሞ እንትን ያላላችሁ እግዚአብሔር እንዲረዳችሁ መጸለይ ነው። ጌታ ይባረክ። ስቢው ደስ ትመጣለህ። ዛሬ ወንድማችን ስብሐት ነው የሚያስተምረን። እንጸልይለትና ከዛ በኋላ ወደ ትምህርቱ እንሄዳለን። ጊዜው ሄዶብናል። ተባረኩ። እግዚአብሔር ሆይ እናመሰግንሃለን። እጆቻችሁ ወደሱ ዘርጉ። እናመሰግንሃለን፣ እናከብርሃለን። የሰራዊት አምላክ እግዚአብሔር ሆይ አንተን እያገለገለህ ስለሆነ ተባረክ። በድካም በብርታት እየወጣ ስለሆነ አንተን ፊት እየፈለገ ስለሆነ ስለምትገኝለት እግዚአብሔር ሆይ እናመሰግንሃለን። ዛሬም ደግሞ ከአንደበቱ ጋር ትሆን ዘንድ በኢየሱስ ስም እኛ እንጸልያለን። ጌታ ሆይ ሲያስተምር የሰራዊት አምላክ እግዚአብሔር ሆይ ከጎኑ ትሆን ዘንድ እጸልያለሁ። የሚረዳው መንፈስ ካጠገቡ ይሆን ዘንድ እጸልያለሁ። እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስምና ስልጣን የእግዚአብሔር ኃይል ያገኘው እግዚአብሔር ሆይ ከአንደበቱ ጋር አሁን ቃልህ ደግሞ ሳይከለከል ወደ እኛ ይደርስ ዘንድ እኛ እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ሃሌሉያ። እግዚአብሔር የተባረከ ይሁን። አሜን ነው። እንደ እሳቱ ይንደድ፣ እንደ እሳቱ ይንደድ፣ እንደ እሳቱ ይንደድ፣ ከመሠዊያው ይጥፋ። እንደ እሳቱ ይንደድ፣ እንደ እሳቱ ይንደድ፣ እንደ እሳቱ